ያለፈው ጊዜ ገንፎ ስሰራ ትንሽ ተበላሽቶ ነበርና justice for ገንፎ ሲጠለላየን ሁለተኛ ገንፎ በደረሰበት እንዳደርሽ የሚሉ ኮሜንቶች ነበሩና ለነዚህ ሰዎች ገንፎን አስተካክዬ ተመልሻለሁ። እንዴት እንደሰራሁት ላሳያችሁ። የገንፎ እህል ስለሌለኝ ነጭ የዳቦ ዱቄት ነው የምጠቀመው። መጀመሪያ ነፋሁት። ከዛም እሳት ላይ ትንሽ ጨው አድርጌ ለብቻው አበስለዋለሁ። በኋላ ሳገነፋው ብዙ ማሸት እንዳይጠይቅ። ያለፈው ጊዜ ገንፎ ስሰራ ያበላሸሁትና ብዙ ሰዎች የነገሩኝ ዱቄቱን ካበሰልኩት በኋላ እንዲቀዘቅዝ መተው፣ ከዛም በኋላ እንደገና መንፋት። ሰው ሲነግረኝ ስለምሰማ እንደዛ ነው ያደረኩት። ከዛ በኋላ ድስቴ ውስጥ ትንሽ ውሃ ፈላውና የነፋሁትን ዱቄት ጨምሬ ማገንፋት ጀመርኩ። ብዙ ማሸት እንዳይጠይቅ ዙሪያውን የፈላ ውሃ አድርጌ ከድኜ ትንሽ እንዲበስል ተውኩት። ከዛ በኋላ በቃ በደንብ አድርጌ ነው ያሻሁት፣ ምንም ጓጓላ እንዳይኖረው። ትንሽ ውሃ ጠባ አድርጌ ያለው ሳሻው እና እንደበሰለ ያወቅኩት ማንኪያን ስከተው ምንም አልተጣበቀበትም ነበር። ሲበስል ጎድጓዳ ሳህኔ ውስጥ ትንሽ ዘይት አድርጌ ገንፎን ጨምሬ አድበለበልኩት። ከዛ በኋላ መሃል ላይ ኮረሪማ፣ ትንሽ ሚጥሚጣና በርበሬ በዘይት አድርጌ ቀላቀልኩ እና ምን ማስተካከል እንደነበረብኝ ለነገራችሁኝ አመሰግናችኋለሁ።